አንዳንድ ጊዜ ኃጢአት እየሰራን የሚያውቁብን ሰዎች የሚልክብን መንገድ ላይ ክርስቶስ እየመጣ ነው ማለት ነው። ተው እንጂ እያለ ነው። በህሊና ይመክረናል፣ አልመለስ እንላለን። በመጽሐፍ ይመክረናል፣ አልመለስ እንላለን። በስብከት ይመክረናል፣ አልመለስ እንላለን። ከዚያ በኋላ ኃጢአታችን የሚያጋልጡ ሰዎችን ይልክብናል። ተው እንጂ መንገዳችን ላይ እያስቆመ ነው አሁን ለመመለስ ማለት ነው። አንዳንድ ጊዜ ገጥማችሁ ያውቅ ይሆን? ረቡዕ ቀን ማለዳ ብሉ ብሉ ብሏችሁ ያውቃል? አያውቅም። እናንተን አያውቅም። እና እንደው ያደረ ወጥ ምናምን ብሉ ብሏችሁ ያውቃል? አሁን በጠዋት ብሉ 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 ሲያረገው አልበላም፣ ጾም ነው፣ አልበላም ብሎ እግዚአብሔር ያውቀው የለም ብሎ ኧረ እኔ አልበላም ብሎ አልበላም ስንባባል አይ እንግዲህ ልብለው እንግዲህ ኧረ እግዚአብሔር ያውቀው የኛ መጠጊያ አለች አይደል እግዚአብሔር ያውቀው የለም የምትባለው ብለን ቀረብህ ደህና አደራችሁ